ሩዝ በልሃም በፉርን አሰራር ነው ዛሬ የምናየው። በጣም ነው የምትወዱት። ቆንጆ ነው። ለምሳ ይሆናል፣ ለራትም ይሆናል። ለፈለጋችሁት መጠቀም ትችላላችሁ። እኔ በዚህ መልኩ ሰርቻለሁኝ። በጣም ነው የሚጥሙት። አረቦቹ በጣም ወደውታል። ለመጀመሪያ ጊዜ ነው እኔም ሰርቼው የነበረው፣ ግን በጣም ነው የሚጥመው። ቆንጆ ነው። ተጠቀሙበትኝ። አሁን ወደ አሰራሩ እንግዲህ ውዶችዬ፣ እዚህ ጋር ስጋ አለኝ፣ ሽንኩርት አለኝ፣ ፍልፍል ሮሚ አለኝ፣ ነጭ ሽንኩርት አለኝ። ሽንኩርቴን እጨምራለሁ። ከዛ ትንሽ ጠበስ ካረኩ በኋላ ስጋዬን እጨምራለሁ። በዚህ መልኩ እንደዚህ ሲበስልላችሁ ትንሽ ጨው ትጨምራላችሁ። ከዛ ደግሞ ይችን ታክል ቁንዶ በርበሬ ወይም ደግሞ ፍልፍል አስወጥ ማለት ነው ትጨምራላችሁ። እዚህ ጋር ደግሞ የቀረፋ ዱቄት ቀረፋ በዚህ መልኩ። ይሄ ደግሞ ከሁሉም ቅመም ቤት የተዘጋጀ የተፈጨ ነው። ሁሉም ቅመም ያለበት ነው። በዚህ መልኩ በትንሽ እጨምራለሁ ማለት ነው። ከዛ ደግሞ ከርኩም በዚህ መልኩ። እዚህ ጋር ደግሞ ዘይት እናደርጋለን የምንጠብስበትም። ዘይቱ ሞቅ ካለ በኋላ በጣጥሱን እንጨምራለሁ ማለት ነው። በዚህ መልኩ እንደምታዩት በዚህ መልኩ ጨምረዋለሁ። ሲበስል አወጣዋለሁ ማለት ነው። አሁን በዚህ መልኩ መብሰል ይዟን ሲበስልልኝ ፍልፍል ሮሚውንና እንትኗን እጨምራታለሁ ማለት ነው። ሚጥጣ እንዲያርጌ ትንሽ እንዲበስል አደርገዋለሁ። ለጣዕም ያክል ነው። በጣጥሱንና ብንትጃኑን በዚህ መልኩ ጠብሻለሁ በዘይት ማለት ነው። የውበት የምታዩት ማለት እዚህ ጋር እየበሰለልኝ ነው። 50 ግራም የሚሆን ዝብዳ ጨምርበታለሁ ማለት ነው። 50 ግራም በዚህ መልኩ ሩዜን ማለት ለ30 ደቂቃ ያክል ዘፍዝፌ አጠፍፌዋለሁ። እንደምታዩት እዚህ ጋር ካሮት አዘጋጅቻለሁ በትንሹ። እዚህ ጋር ሽንኩርት አለኝ። እዚህ ጋር ትንሽዬ ዘይት አድርጌያለሁ። ገርፋ ጨመርኩ። ካሮትን እጨምራለሁ። ትንሽ እጠብሰዋለሁ ሩዙን ከመጨመሬ በፊት። በዚህ መልኩ ሩዙን ጨምሬ ትንሽ ጠበስ አደርገዋለሁ አብሬ ትንሽዬ ማለት ነው። እንደዚህ ካደረኩ በኋላ የፈላ ውሃ ጨምርበታለሁ ማለት ነው። ስጋዬ ከበሰለልኝ በኋላ ድንቹንና ቤንድጃኑን ጨምረዋለሁ ማለት ነው። አሁን ጨምሬ እሳቱን አጠፋዋለሁ፣ ተዋዋለሁ። እዚህ ጋር ከሩዚ ጋር ትንሽ ጨው ጨምራለሁ ማለት ነው። ብዙ ውሃ አላበዛሁበትም፣ ምክንያቱም በጣም እንዲበስል አልፈልግም። በጣም ምክክ ብሎ እንዲበስል አልፈልግም። በተወሰነ መልኩ ነው፣ ምክንያቱም ፍርን ላይ ስለማረገው ማለት ነው። እንደዚህ አድርጌ ተዋዋለሁ። ሩዚ እንግዲህ በምታዩት መልኩ እንደዚህ በስሏል። እዚህ ጋር ስንዬ አዘጋጅቻለሁ ማለት ነው። ታች አሁን ሩዙን አረጋለሁ። በዚህ መልኩ እንግዲህ ታች አርጌዋለሁ። አሁን ደግሞ የሰራሁትን ቁሌት ጨምራለሁ ማለት ነው እዚህ ላይ። በዚህ መልኩ ደግሞ በጣጥሱንና እንትኑን በዚህ መልኩ እንግዲህ ሩዜን አርጌያለሁ። ከታች ቁሌቱን አድርጌ ከላይ ደግሞ ድጋሜ ሩዙን አርጌያለሁ። አሁን ወደ ፉርን ከተዋለሁ ማለት ነው። በዚህ መልኩ ፉርን አውጥቻለሁኝ። እንደዚህ ትንሽዬ ነው የማቆየው፣ ብዙም አይደለም። በጣም ነው የሚጥመው። ሞክሩትኝ። በጣም ነው የሚጥመው። ለራትም ይሆናል፣ ለምሳም ይሆናል። በጣም ቆንጆ ነው። አረቦቹ በጣም ነው የወደዱት ሰርቸው። እናንተም ሞክሩት። አመሰግናለሁ። ላይክ ሸር እያረጋችሁ ሰብስክራይብ አድርጉ። የደውል ምልክቷን ተጫኑ፣ የምሰራው ምግብ እንዲደርሳችሁ ማለት ነው።